ህይወቴን እኮ ነው ያመሰቃቀልሽው። ለምንድን ነው ማትረጂው? ህይወቴን ነው ያመሰቃቀልሽው። የምንም ያንቺን ህይወት ያመሰቃቀልኩበት የለም። የኔ ልጅ አይደለም፣ አይመለከተኝም። እኔ ልጄን የማሳደግ አቅሙ ሳይኖር ቀርቶ ወይ ደግሞ ነገር ሳይኖረኝ ቀርቶ አይደለም፣ ግን ልጅ ያላባት እንዲያድግ ስለማልፈልግ ነው። እንዴ አንጠለጥልሻለሽ። በጣም ነው ዝም ያልኩሽ። ወጀል ታነሳ ትፈልጋለህ? በጣም ታግሼሻለሽ። አንተ እሷ ለማጣት ብለህ እኔን መጉዳት ልክ ነው። ድጋሜ ደግሞ እንድጠሪኝ አልፈልግም። ካለዛ ግን አንቺንም ከነልጅሽ ነው ማጠፋሽ። እሺ ስነ ስርዓት ይኖርሽ። እኔን ከዚህ በላይ አፍሽ እንዳከፍችብኝ። ከዚህ በኋላ ማናችሁም አይመለከታችሁም። በእኔና በሱ ጉዳይ አለቀ። እኛ ነን አረም እኔና እሱ ነን መጨረስ ያለብን። ምን ጨርሰው እኔና እሱ ነን። እኔን ማትከባከበኝ ከሆነ እዚህ ሆዴ ውስጥ ያለው ልጅ አንተ እስከሆነ ድረስ እኔ መንከባከብ ግዴታ አለብኝ። አይ ምትል ከሆነ ደግሞ ፖሊስ ቤት ድረስ ነው ይዤ የመጣው። አንቺ ደግሞ ከዚህ በኋላ ተመልሰሽ እንድትመጪ አልፈልግም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም፣ ሁሉ ተማም አለንለት አልሐምዱሊላህ። እንግዲህ ዛሬ በፈገግታ ሳቅ ያልኩ ነው የመጣው። ምክንያቱም ይመስለኛል የነገራቶች መቋጫ ዛሬ ሊሆን ይመስለኛል። እንግዲህ ከዚህ በፊት የተፈጠረው ነገር በሙሉ ተመልክታችኋል። ያ ነገር ሁሉ ዛሬ ይቋጫል ብዬ አስባለሁ። ምክንያቱም እዩ እኔን ደውላ የሁሉም ነገር እውነታውን ዛሬ ልነግራችሁ ፈልጋለሁኝ፣ አንተንም ብሩኬንም ሃይሚንም እንገናኝና እንግዲህ ያለውን ነገር አስረዳችኋለሁ ስላለች ነው የመጣሁት። ከዛ በተጨማሪ እንግዲህ ብዙዎቻችሁ ስትጨነቁ እንደነበር የሚታወቅ ነው። ከዛ በተጨማሪ ጉዳዩም ነገሮች እየተካረሩ ምን እያሉ እኔም የበኩሌን እየሞከርኩ ነው። ብሩኬና ሃይሚ ጋር ያለው ነገር ተቀርፎ ወደ ድሮ ላይፋቸው እንዲመለሱ የበኩሌን ስቲል ከአዲስ አበባ ከመጣሁ ኦልሬዲ ሳምንት ሊሆነኝ ነው። እዚህ ቡታጅራ የመጣው በይሄው ኬዝ ነው ታውቃላችሁ። ዞሮ እንግዲህ ሁለቱ ጋር ያለውን ነገር ደግሞ ቀስ በቀስ የምንቋጭ ይሆናል ማለት ነው። ዛሬ እዩ ሁሉም ነገር በግልጽ ከነገረችን በኋላ እንግዲህ የሚፈጠረው ነገር ደግሞ እንመለከታለን ማለት ነው። ምክንያቱም ብዙዎቻችሁ ኤክስፔክት የማታደርጉት እኔም ኤክስፔክት የማላደርገውን ነገር ትነግረኛለች ብዬ አስባለሁኝ። እነሱም እንግዲህ ሃይሚም ከአንደበቷ ከእዩ ስትሰማ ይቅርታ እንግዲህ ወይ እዩ መጣች። እንዴት ነሽ? ደህና ነሽ? አለሽ አላም ሁሉ ሰላም ሰላም ናቸው። ሰላም እንዴት ናችሁ? ዛሬ እንግዲህ እዩ በስልክ እንደነገረች ከሆነ ሁላችንም የማንጠብቀው ነገር ብቻ እውነታውን አስረዳለሁ ብለሽኛል። እውነት እኔ በጣም ኤክሳይትድ ሆኛለሁ። ምክንያቱም ይሄንን ነገር ብዙዎች ግራ ተጋብተዋል። በተጨማሪ እንግዲህ ሃይሚም ከአንቺ ፊት ስትሰማ ይሄን ነገር ትረጋጋለች ብዬ አስባለሁ። ምን ነው ያው እንግዲህ እስቲ ይምጡና በጣም ግን ቀለድሽብን። እንዴት ማለት ቀለድኩ? እሺ ዞሮ እንግዲህ ለብሩኬም ለሃይሚም ደውዬላቸዋለሁ። እነሱ ሲመጡ ደግሞ እንትን የምንል ይሆናል ማለት ነው። እስከዛው እዩ የምታወሪኝ ነገር ካለ ምናምን መድረኩ ክፍት ነው። እንግዲህ ምንም ነገር የለም ነው እነሱ ሲመጡ ነው የምትነግሪኝ። ምክንያቱም እንግዲህ አሁን ይሄ የእናንተ ኬስ ታውቂያለሽ፣ በኦዲየንሶች በቤተሰቦቻችን ዘንድ በጣም ብዙ ጥያቄ ፈጥሮ ነበር፣ በጣም እያወዛገበ ነበር። ዞሮ ሁሉም ነገር መቋጫ አለው። ዛሬ መቋጫው ይሆናል ብዬ አስባለሁኝ። ያ ብቻ ስለ ሁሉም ነገር የሆነው ለበጎ ነው። ያው ግን በዚህ ማለት የሆነ መናገር የምፈልገው ነገር አለ። ትቻለሽ ብቻ በዚህ 2-3-4 ቀን ውስጥ በጣም ብዙ ነገሮች ተፈጥረዋል። እንዳያቸው ናቸው ሁሉንም ነገሮች። ግን ብቸኝነት ምን ያክል ጉዳት እንዳለው ነው ያወቅኩበት። ማለት ብቻህን ስትሆንና አጠገብ ሰው ሲኖር የሚለያይ ነገር ነው። አጠገብ ሰው ሲኖር ሁሉም ሰው ላንተ ይሆናል። ብቻህን ስትሆን ዞሮ የሁሉም ነገር መቋጫ ሁሉ ሰላም ይመስላል። እንግዲህ አጫኩዬ የጠራሁህ እዩ ዛሬ ለሁላችሁም የምነግራችሁ ነገር አለ። የሁሉም ነገር መጨረሻ ዛሬ ይሆናል ብዬ አስባለሁኝ ስትለኝ ነው እንግዲህ ያቻኩ። እኔም አልገባኝም። ምንድነው ሃይሚም ትምጣና ምናምን አለች። ትምጣና እናወራሽ በስተመጨረሻ ሁላችንም ልናርፍ ይመስለኛል። ማለት ልትናገሪ ነው? እውነቱን ልትናገሪ ነው? ይሉ ትምጣ እኮ አልኩህ። እሷ እስክትመጣ መጠበቅ እኮ ምንም አያስፈልግም። አይ ትምጣና ያው መጀመሪያም ሁሉም ነገር እሷ ባለችበት ነው የተናገርኩት። አሁንም እሷ ባለችበት ነው ያለበትም እንደዚህ ይመስለኛል።
አክቹአሊ እሷ ባለችበት እኮ እዩ እኔ በጣም ጨንቆኛል። በእናትሽ ከብዙ ሰው ጋር እየጣላው ነው። ቤተሰብ ጋር ሁላ ደርሷል እኮ በእናትሽ ንገሪኝ፣ በቃ ለኔ ንገሪኝ። ብዙ ጊዜ ነው ብቻ የጨነኩት። ልክ አሁን አንተ ለዚህች ለአንድ ለቀን ስትጨነቃት የነበረች ጭንቀት እኔ ደግሞ ለኔ ንገሪኝ በቃ። አሁን እኮ ልንከራከር ወይ ልንጨቃጨቅ ነገሮችን ልንቋጫ አይመጣ ነው። እኔ ነኝ ባለቤቱ እኮ እኔ ነኝ አይደል እኮ። እኔ ለሷ ነግራታለሁ። ትምጣና ትምጣም በቃ ችግር የለም። ለኔ ብቻ ንገሪኝ። ለምን ደሞ ትነግራት አንተ? ምን ችግር አለ? አክቹአሊ እንደዛ ብታደርጊም እኮ ኖርማል ነው። ለኛ ብትነግሪኝ ምንም ችግር የለም። እና በስርዓት ችግር የለም። ትምጣና ባለችበት ቢሆን ደስ ይለኛል። ቤኪ ደግመህ ደውላት እስኪ ለሃይሚ። እዩ ግን የምርሽን ነው? የምሬን ነው። ብሩክ ምን አይነቱ ጥንቅጥ ውስጥ እንደገና አንተ እንደዛ ነገር እንደማታረግ እኮ አይ ነው። ስንት ችግር ውስጥ ገብቼ ስንት ተማስከንግቴ ለምን ለኛ አትነግረኝ ነው ግን ይሄ ሜቢ ሃይሚ እስከምትመጣ የልጅ እኔ ምንም ጥፋት ካልነበረብኝ እዩ ቶሎ ነግረሽኝ ቢሆን ደስ ይለኝ ነበር። ጋሽዬ ጋር ማልሄድም እኔ እንዴ እንደሳቀኩ እኮ ነው። ይሄ ኬዝ ፋሚሊ ጋር መድረሱ አዛ ነው። እኔ በቃ የመጨረሻ ውሳኔ ነበር። መቼም አዝነሽልን ነው እንደዛ ሳደርግ። ለምን እስክትመጣ ግን አትታገሱኝ እኮ ያለው። እሺ እኔ ብትነግሪኝ ዳንስ ሂንቱን ንገሪኝ። ሂንቱን ንገሪኝ። ልጄ እሱ አይደለም ኧረ ሚፍታ ይሄ ብሬ እኮ ነው። ምን ሆናችሁ ነው? እስክትመጣ ድረስ እኔ ምንም ነገር መናገር አልፈልግም። በቃ ብሩክ እስኪ ቢያንስ ለማስታወስ ሞክርሽ። ምንድነው ማስታወሰው? ከ6 ወር በፊት እኔ ምንም ከሷ ጋር ምንም እንዳሌለኝ ነው የማውቀው እንዴ። በቃ እኔ አሁን እውነቱን ልትናገሪ ከሆነ እዩ በቃ እኔ ደስ ነው የሚለኝ በጣም። ህይወቴ መስቀልቀል እኮ ነው ያለው። እኔ የሚማጣት አልፈልግም በቃ እንዴ። አንተ በጋሽዬ ፊት እኮ አልሰማም ያለኝ ሰው ነው። ጋሽዬን እምቢ ብላ ሄደች ሰው እኮ ናት። ያን አክል ነው የጨከነችው ታውቃለህ። አክቹአሊ እኔ በቃ ተስፋ ቆርጬ ይሄ ነገር ኦልሬዲ ተቋይቷል መቼም እንደዛ ይመስለኛል ነገር ነው ያለችና በሃይሚ ቦታ ሆኜ ሳስበው ምን እንጃ ከባድ እኮ ነው። አይገናኝም እንደዛ አይነት ፈተና እንደዛ አይነት አይደለም። በሃይሚም ቦታ ሳይሆን በየትኛውም ሴት ቦታ ሆነ ስትል ሁሉም ነገር ለሴት ልጅ ከባድ ነው አይደል? ይፈለገ ጠንካራ ብትሆን ትሰበራለች። እሺ ለምንድን ነው ያልሽው? ለምን ነው ልጁ አንተ ነው ያልሽው? እኔ ምን በድዬሻለሁ አንቺ? አሁን ለምንድን ነው እግዚአብሔር አትሉ እኮ ልጁ አንተ ነው ያልሽው? ለምንድን ነው አይደለም እዩ ማስጨነቅ ምናምን እኮ አይደለም። ግን ምን በድዬሽ? ይሁሉ ስሰቃይ ምናምን እንኳን ሆነ አዝነሽልን እንኳን እንትን አትይም ተቻላችሁ ቶሎ ብትመጣ አሪፍ ነው ማለት እሷ እስከምትመጣ ለኛ ሂንት ነገር ይነግረኝ። ለማረ ሙሉ ነገርኝ እንጂ እኔ ለሷ ማስረዳቱን እኮ ችግር የለውም። ምን ያለው እሷ ያስረዳታል። ሞቼም ቢሆን እኮ አስረዳታለሁ። እንነጋገራለን። ሁሉንም መነጋገር ያለብንን ነገር እንነጋገራለን። ኦኬ ያው መታለች ማ ሄሚ መታለች። ትድረሳ እዚህ ጋር ነገርኛ መንገድ ላይ ነገርኛ ነኝ ጨነቀኝ እኮ እንዴ። ለምንድን ነው የጠራችው? የሁሉንም እውነታውን ልንገራችሁ ስትላት የምን እውነታ አረ ነው እኮ እሱን ሶስታችሁን ስትሆኑ ነው የምነግራችሁ አለች። አሁን ያው መናገር የለብኝም ነገር ልናገር እኮ ልጁ የሱ አይደለም። ዋናው ነገር እሱ ነው አይደለም እኮ እሱን ንገሪንና ከዛ እንትን ሌላውን ትነግሪኝ ማለት ነው። እሱ አይደለም ዋናው ነገር እኮ እሱ ነው። እሱ እኮ ነው እያጣላችሁ ያለው ሁለቱን እያጣላችሁ ያለው ነገር እሱ ነው። እሱ ነው እያጣላችሁ ያለው እኮ የሱ እንዳልሆነ ልጁ ንገሪውና ለምንድን ነው እሱ እንዳልሆነ የምነግረው? ልጁ ነው የራሱ እኮ ነው። እውነቱን ልናገር ካልሽ እውነቱን ልናገር እውነቱን እኮ ነው ልናገር። ምንድነው እሺ እውነቱ? እዩ አቀልጃ እኔ እየቀለድኩ አይደለም። የምርሽን ነው። ይኸውልህ መጀመሪያ ስማኝ። ይሄ ሁሉ ነገር ሲፈጠር እስከ ዛሬ ድረስ የኔ አይደለም ልጁ እሷን መጥቻ አግኝቻት ብቻ ነው የሄድኩት ምናምን። መጀመሪያ ስማኝ። ወንድ ልጅ ነህ፣ ስሜታዊ ትሆናለህ አይደል? ከዛ ድረስ ተጣልታችሁ ስትመጣ
በጣም ስሜታዊ ሆነ ነበር። በጣም ተናደ ነበር። በሰዓቱ የምታደርገውን ነገር አታውቅም ነበር። ለምንድን ነው ወደ ቁም ነገሩ? ስለዚህ ሲቀጥል ደግሞ ጋሼ ምን አደረገሽ ነው አንቺ? ዝም በል ምንም ነገር እንዳታወራ። ጋሼ ፊት ላይ ልጁ የኔ አይደለም እስከማለት ድረስ ደርሰሃል አይደል? እሱ ልትነግሪና እንደ የጠራሽን ልጁ ያንተ ነው። በደንብ አለ። እየተደበርሽ ነው እየተደበርሽ ነው። አሁንም ታጣይ ልታብሹ ነው የመጣ ምንም ይብስ ነገር የለውም። እኔ ያለ አንድ ነገር ልንገራችሁ፣ ሴት ልጅ ነኝ አይደል? እኔም እሷም ሴት ልጅ ናት። ባለፈውም ተናግሬዋለሁ። እኔ የምንድነው ለምንድነው ሙድ የሚይዘው? እኛ መሰባሰባችን እንጂ ለምንድነው የፈለግሽው? የምናውቀውን ታሪክ ነው ተናገርሻለሽ። በእንደዚህ አይነት መንገድ ካልሆነ እነሱ ማግኘት እንደማልችል ታውቃለህ አይደል? ምን ማለት ነው? በተለይ ደግሞ ሃይሚን ማግኘት አልችልም ነበር። ስለዚህ እውነቱን ልንገራችሁ ብለሽ ነው የምትሰበስብኝ እኛል? ምንድነው እውነቱን ተናገርኩት? እውነቱን እኮ ተናገርኩኝ። ልጁ የሱ አይደለም የሱ ነው። ያንን ደግሞ ችግር ውስጥ መግባት ትፈልጊያለሽ? ከኔ ጋር ጣልተሽ ለምን ችግር ውስጥ ምገባው? እኔ ረፊ በእናትሽ በጣም ትግስቴን እኮ ይዤዋለሁ። በጣም እየታገስኩሽ ነው። እኔም ይዤዋለሁ። ይኸውልህ አንድ ነገር ስማ፣ ህይወቴን እኮ ነው ያመሰቃቀልሽው። ለምንድን ነው የማትረጂው? አንድ ነገር ስማ፣ ህይወቴን ነው ያመሰቃቀልሽው። አንተም ህይወቴን ነው ያመሰቃቀልሽው። የምንም ያንቺን ህይወት ያመሰቃቀልኩበት የለም። የኔ ልጅ አይደለም፣ አይመለከተኝም። በደንብ አድርገህ ታውቃለህ አይደል? ሲድነች እንዴ በእናታችሁ ጤነኛ አይደለሽም እንዴ? ለምንድን ነው ከህይወት ማትወጪው? የራስሽ ጉዳይ ባክሽ። አትዋሽ አስሬ አትዋሽ። ጭራሽ ደግሞ እኔ ላይ ለመቆጣት ወይ እንትን ለማለት አቆጣለሁ። እስከዛሬ ድረስ ዝም ብዬሽ እሱ ትንሹ ነው። እስከዛሬ ድረስ ዝም ብዬሽ ታግሼሃለሁ። ማመጣውን በደንብ አድርጌ ነው ማሳየህ። አንተ በዙሪያክ ብዙ ሰዎች ስላሉ የሚከራከርልህ ሰው ስላለ ወንድ ስለሆንክ ማምጣት የምትችለው ነገር ያለ መስሎ ከሆነ ተሳስተሃል። እሺ እኔም ያል ሰማኝ። እኔ በዙሪያዬ ቤተሰቦቼ ላይ ኖር ይችላል፣ አጠገቤ ማንም ላይ ኖር ይችላል። የኔ መምጣት ለምን አስፈልገ ታዲያ? እዚህ ጋር ቃ እንዲያስጨርሽኝ ግን ደግሞ ማለት ነው ምንም ነገር ማድረግ የማልችል መስሎ አስበ ወይ ደግሞ እንደዚህ አይነት ስሜት ተሰምቶ ነው። የሰበሰብሽን ምንድነው? እኔ ለራሴ አለ የሰበሰብሽን ምንድነው? አዎ ለዚህ ነው የጠራው። ለዚህ ነው ይሄ ነው እውነቱ። አዎ እንዴ አንቺ ጤነኛ አይደለሽም እንዴ? ሲቀጥል ደግሞ እኔ ልጄን የማሳደግ አቅሙ ሳይኖር ቀርቶ ወይ ደግሞ ነገር ሳይኖረኝ ቀርቶ አይደለም፣ ግን ልጅ ያላባት እንዲያድግ ስለማልፈልግ ነው። አሁንም ደግሜ ነገር ነው። ለምንድን ነው አባቱ ማፈልጊው? እዛ ሄደሽ ራስና አባቱ ምንድን ነው ራስና ምናምን ምንም እኔ ልጅ አይደለሁም። አንቺ ሴትዮ እኔ በ100% ኮንፊደንስ ሆኜ ሄድኩት እኮ እኔ የኔ ልጅ ስላልሆነ ነው። ገብቶሻል አይደል? የሀይሚ አባት ድረስ አንገቴን ደፍቻለሁ እጂ ስለሌለ ነው አጠገቤ አንተን መጥቶ ማንቁርትህን ይዞ ያንተ ልጅ ነው ልጅህን ማለት ነው። እሺ አሁን ቆይ ምን እንደምትፈልጊው እዩ። ያን ደግሞ ለማድረግ እኔ ያላንስል ነገርኩ እኮ በዚህ ልክ ራሴን አዋርጄ የመጣሁት ልጅ ያላባት እንዲያርግ ስለማልፈልግ ነው። አሁንም ቢሆን እኔ አይመለከተኝም። አሁን ምንድነው? እሺ ስነግርሽ አይመለከተኝም። አይመለከተኝም። ዛሬ ዝም ያልኩት ይበቃል። እኔ ራሱ በጣም ነው ዝም ያልኩሽ። እሺ እንደ አንጠለጥልሻለሽ። በጣም ነው ዝም ያልኩሽ። ወጀል ልታነሳ ትፈልጋለህ እንዴ? በጣም ታግሼሻለሁ። ወረኛ ስነ ስርዓት ይዚ ታግሼሻለሁ። እኔም ታግሼሻለሁ። ነገርኩህ። አሁን የጠራሽኝ ለምንድን ነው? መከባበር ካለብን አሁን ነው የምንከባበረው። እንዴ ደግሞ እንደምታከብረኝ አሳይሃለሁ። ራሴን ዝቅ አድርጌ ራሴን አዋርጄ ስለመጣው ነገር ካሁን እንዴ ሴትዮ እኔ ህይወቴን ውጪ ከኔ ህይወት እኔ አልፈልግም። በቃ ለምንድነው አልፈልግም ስላልኩ ሁሉም ነገር የሚቀርል ወይ ደግሞ እንትን የሚልል መስሎ ከሆነ ተሳስተሃል። እሺ እንደምትፈልጊው በቃ ልጁን ይመን አሁንም ቢሆን እንዲያምን ነው የምፈልገው። የጠራሽኝ እኮ እውነቱን ልንገራችሁ ብለሽ እኮ ነው። ጓደኛዬ ስለሆነ ምናምን አይደለም። የጠራሽኝ ለምንድን ነው የሰበሰብሽኝ? ወንድ ልጅ ነው አይደል? የሰበሰብሽኝ ለምንድን ነው? የጠራሽኝ ለምንድን ነው? በቃ ይሄንን እውነት መናገር ምንድን ነው እውነቱ? ይሄንን በተደጋጋሚ እኮ ነገርሽኝ። ዝም ያልኩት እኮ ማለት ነው። በተደጋጋሚ ነገርሽኝ እኮ ይሄንን ነገርኳችሁ፣ ግን ልታምኑ ፈቃደኛ አይደላችሁማ ሁላችሁም። ስለዚህ አሁንም ነገም ጠርተሽ ደግመሽ ልትነግሪኝ ነው? ሁላችሁም እኔ ላይ ነው እየተነሳችሁ ያላችሁት። ነገርኩ። እናንተ በዙሪያችሁ ብዙ ሰው ሊኖር ይችላል። ነገርኩ እኮ እኔ ብቻዬን ስለሆንኩኝ ለዛ ነው ያላመናችሁት እንጂ ልክ እንደናንተ ቤተሰቦች አጠገቤ ሆነው ቢሆን ኖሮ በዙሪያ ሆነው ቢሆን ኖሮ አሁን ነገሮች በጣም እያወሳሰብሽ ነው። እነዚህ ልጆች እየተወሳሰቡ አይደለም። እስከዛሬም ድረስ ደግሞ ያልተናገርኩት እሷ እንዳትጎዳ ብዬ እኮ ይሄን ነገር እኮ ከዚህ በፊት እኮ ማውራት ትችይ ነበር። አሁን ከዚህ በላይ እንደምትጎዳ ቃል ነው። ከዚህ በላይ መጎዳት አለ እንዴ? ሃይሚ አንድ ነገር ከዚህ በላይ መጎዳት አለ? ከዚህ በላይ እንዳትጎጂ ነው። ስሚኝ፣ አንቺ እርጉዝ ስለሆንሽ ማለት ነው ነፍሰ ጡር ስለሆንሽ አንቺን ላለመናገር እየሞከርኩ ነው፣ ግን አንቺ ጋር በጣም ትልቅ ስህተት አለ። ትሰሚኛለሽ አይደል? እኔም አንቺ ጋር ለመድረስ ነው እየሞከርኩ ያለሁት። የድሮ ፍቅረኛሽ ላይ የተቋረጠ ፍቅር ያስቀጠልሽው አንቺ ነሽ። እኔ አይደለሁም። መጥቶ ደውሎ ያገኘኝ የራሱ ነው። ለምን ራሱን እንደዚህ በእናትሽ አትነዛነጂ። በቃ እሱ ደውሎ እንዳላገኘሽ ደጋግሞ ተናግሯል። ገባሽ አይደለ? እኔ አንቺን ላለመናገር አንቺን ላለማስቀየም እየሞከርኩኝ ነው። ደብሮት ካንቺ ጋር ተጣጣው ማየውን ነገር ውስጥ ገብቶ ደብሮት መጥቶ እንዳገኘኝ እኮ እውነቱን ተናግሯል። ቆይሽ አሁን የሚያስመልስ ነገር የለም። በቃ ውጪ ከኔ ህይወት። ከዚህ በፊት እኔ አልፈልግም ካንቺ ጋር መሆን። እኔኛ አይደለሽም። አልፈልግም። የኔ ልጅ አይደለም። አንተ እሷን ላለማጣት ብለህ እኔን መጉዳት ልክ ነው? ምንድነው የጎዳሁሽ?
ምንድነው የጎዳሁሽ? ልክ ነህ። ቢገባህ እኮ እኔ ያንተን ደስታ ስለምፈልግ የእናንተን ነገር ያላችሁ ነገር ላለመበጠጥ ነበር እስከዛሬ ድረስ። በቃሽ። ግን ሁላችሁም ራስ ወዳድ ናችሁ። ሁላችሁም ምንድነው ማታምኝልኝ? እዩ በቃ አመኚ። ለምን ከህይወት ያትወጪኝ በሰላም? ጭራሽ እኔን እመኚ። አምነሽልኝ ውጪ በሰላም። ብሩኬ የዛን ቀን እኮ ብዙ ነገር ብለኸኝ ነበረ። ብዙ ነገር እኮ ተናግረኸኝ ነበረ። ለምንድን ነው ያንን ነገር ማመን? አሁን እዚች ጋር ለምንድን ነው ያሳፈረ? እኔ ለራሱ ምንም አልገባኝም። ለምንድን ያሳፈረ? ልንገራችሁ ያለችው ሌላ ነገር፣ አሁን እያወራችሁ ያለችው ሌላ ነገር ነገርኩ በተደጋጋሚ እና እሺ፣ ለምንድን ነው የጠራሽኝ? ለምንድን ነው የጠራሽኝ? ልታምኑኝ ፍቃደኛ አይደላችሁ። ስሚ፣ ለዚህ ጉዳይ እኮ እኔን መጥራት አይጠበቅብሽም። መጥራት ስለነበረብኝ የጠራሁሽ ነገር እኔ አንቺን መጉዳት አልፈልግም። ከዚህ በላይ ምን ከዚህ በላይ ጉዳት አለ እንዴ? ከዚህ በላይ ጉዳት አለ? እኔ አይደለሁም የጎዳሁሽ። የጎዳሽ አካል ለምንድን ነው የምትቀባጥሪው? ለምንድን ነው ለምንድን ነው የምናውቀውን ነገር እሺ፣ ምን ነገር ለምንድን ነው ችግሩስ የምትከቺኝ? ከዚህ በኋላ ማለት ነው ስነ ስርዓትን ትይዛለሽ። የራስሽ ጉዳይ ምንም አታመጪም ባልሽ። እያስፈራራሽኝ ነው። እኔ ታገስኩሽ በቃ በእናትሽ። እኔ በደንብ ነው የታገስኩሽ። ሴት ነሽ ብዬሽ አክብሬ ዝም ብዬሻለሁ። ለጣጥፌ ነው የምለቅሽ። ሴት ነሽ ብለህ ብታከብረኝማ እንደዚህ አትጫወትብኝም ነበር እኮ። እኔ ያልገባኝም እኔ የተጠራሁበት ምክንያት ምንድነው? ጉዳይሽን ከሱ ጋር ፍቺ። በቃ እኔ እኮ ህይወቴን ከእናንተ አስወጥቻለሁ እኮ። በቃ ልክ ነበርሽ። ያንን ማድረግሽ ልክ ነው። ሲጀመር ደግሞ ድጋሚ እኮ ለምን ጠራሽኝ? ቆይ አንዴ ብሩኬ፣ ለምን ጠራሽኝ ታዲያ? ብሩኬ ልቀቀኝ። እኔ ድጋሚ ለምንድን ነው የማውቀውን ነገር ያለው? አንቺ በእናትሽ ዝም በይ። የማውቀውን ነገር እረፊ በቃ። ስነ ስርዓት ለምን ጦርነት ነው የምትፈልጊው? እኔ ምንም ጦርነት አልፈልግም። እስከዚህ ሰዓት ድረስ እንድንጣላ ምናምን ነው የምትፈልጊው? እንደዚህ ግርግር ከራከረው እንደዚህ ሆኜ ከእናንተ ጋር የምጨቃጨቀው እውነትና እውነት ስላለኝ ብቻ ነው እንጂ ራሴን መሰብሰብሽኛል። ምንድነው ጉዳዩ? ተሰሚኛለሽ? እውነቱ እኮ መውጣት አይቀርም። አንዴ እኔ ላውራት። ስሚ፣ ማውቀውን ታሪክ ነው አስሬ እየነገርሽኝ ያለሽው። ገባሽ አይደለ እኮ? አስሬ እየተናገርሽ ልታቆስኝ አትሞክሪ። ድጋሜ ደግሞ እንድጠሪኝ አልፈልግም። ካለዛ ግን አንቺንም ከነ ልጅሽ ነው ማጠፋሽ። እሺ፣ ስነ ስርዓት ይኑርሽ። እኔን ከዚህ በላይ አፍሽ እንዳከፍችብኝ ይበቃሻል። እኔ ራሴ ፈልጌ ነው ከህይወታችሁ የወጣሁላችሁ። በቃ መውጣት ስለሌለብሽ አስሬ ግን እንዳጠሪ፣ ደግመሽ ግን እንዳጠሪ፣ መውጣት ስለሌለብሽ የማውቀውን ታሪክ እንዳትነግሪኝ። ሰማሻ? እስኪ ሳለቻችሁ ደጋግሜ ነው የምነግራችሁ። ይሄ እውነት ለኔ ሳይሆን ለሱ ንገሪኝ። ደጋግሜ እነግራችኋለሁ። ለኔ ሳይሆን ለሱ ነው የምትነግሪኝ። በቃ ተይ በእናትሽ። ምንድነው ለኔ የምነግርሽ? በቃ ይበቃል። ለሱ ንገሩ። እኔ አንቺን ላለማጣ በጣም እየጣርኩ ነበር። ገብቶሻል አይደል? ታዲያ እኔ መጥራት ለምን አስፈለገ? ለሱ ንገሩ አትበይኝ። በቃ እንዴ እኔስ ምን ልበድ ነው? አቦ አንቺ በእናትሽ ስነ ስርዓት እንከባበር። አዩ ለምንድን ነው ማትከባበር? ፍላጎትሽ ምንድን ነው? ግርግር ተፈጥሮ ወደ ሌላ ኬዝ እንዴት ነው የምትፈልጊው? ይመን ከዚህ በላይ ሌላ ጥሩ እሱ የኔ ልጅ አይደለም ካለሽ እኛ ምን አንተ ዝም በል። የምታውቀው ነገር የለም። እኛ ምን አገባን? እሱ የኔ ልጅ አይደለም ካለ ለምንድነው ማገበው? ደንብ አድርጎ ገባል። ምን አገባኝ? አይደለም ምናምን ብለስ ጊዜ እኮ ሁሉንም ነገር ያወጣል። ልጅ ለምን አድርጎ ነው የሚያወጣው እኮ? እንከባበራ ታዲያ። የዛኔ ደግሞ ሁላችሁም ነው የምታፍሩበት። እኔ ዛኔ እገልሻለሁ ነው አንቺን ማለት ቀድሜ ካልገደልኩ ነው። ኧረ እባካችሁን ዛቻውን ተዋችሁትና እንታያለን። እሱ እኔ ታግሼሻለሁ፣ በጣም ታግሼሻለሁ። ፍቅር በግድ አይደለም ባይዘው። ገባሽ አይደለም? በግዴታ አይደለም። እንደተረዳሁት ከሆነ ልታስገድጁ እየሞከርሽ ነው። ምንም አድርጌ ላስገድዱ አልችልም። እኔ እሱ አብሮሽ መሆን ካልፈለገስ? አንቺ ውስጥ ያለውን አመለካከት እንድረዳ ስላደረግሽ ሁላችሁ ሰለቻችሁ አልሰለቻችሁ እሱ እስካላመነ ድረስ ይሄንን እውነት ደጋግሜ ነው የምናገረው። ደጋግሜ አይ ሲጀመር ባያምንስ? እሺ እናንተን በረበሽ ደጋግመሽ ተናግረሽ ባያምንስ? ያሳምነዋለሁ። እንዲያምን አደርገዋለሁ። እንዴት ማድረግ ባለብኝ መንገድ። ከዚህ በኋላ ማናችሁም አይመለከታችሁም። በእኔና በሱ ጉዳይ አለቀ። እኛ ነን አይደል እኔና እሱ ነን መጨረስ ያለብን። ምን ጨርሰው እኔና እሱ ነን እኮ። አላማሽ ምንድነው? እና ካላገባ ለምንድን ነው የምትጠሪኝ? ለምን ጠራሽኝ ታዲያ? ያገባኝ ከሆነ ሚፍታ ተረጋግተህ ለማውራት ሞክር። እየነገርኩ መጀመሪያ ምንድን ነበር ያልሽ? እውነቱን ልንገራችሁ ነው። ሌላ ነገር ልታወሪ እኮ ነው የሚመስለው። ልጅ ያን አይደለም ልትዩ እኮ ነው የሚመስለው። እንትን አላችሁ። እውነት ይበቃችኋል። በቃችሁ። አይ አንቺ ራሱ ይበቃሻል እንጂ። ስለዚህ ትሰምኛለሽ። አንተም ብትሆን ይሄ ልጅ እስኪወለድ ድረስ አላምንም ብለሃል አይደል? የዛኔ ግን ዴኒዮ መቼም አላምንልሽ። ምን በደንብ አድርገህ ነው የምታምነው? ለምንድን ነው የማምነው? እሱን እናያለን። እኔ ደግሞ በሙሉ ኮንፊደንስ ያንተ ልጅ እንደሆነ እየተናገርኩ ነው። እሺ አሁን እኛን ለምን እንደሰበሰብሽን? ስለዚህ ይኸውልህ ከዚህ በኋላ እኔን ማትከባከበኝ ከሆነ
እዚህ ሆዴ ውስጥ ያለው ልጅ ያንተ እስከሆነ ድረስ እኔ መንከባከብ ግዴታ አለብኝ። አይደለም አይ ምትል ከሆነ ደግሞ ፖሊስ ቤት ድረስ ነው ይዤ የመጣው። አንቺ ደግሞ ከዚህ በኋላ ተመልሰሽ እንድትመጪ አልፈልግም ማለት አንቺ ኮሌጅ ነው ህይወት ውስጥ የመጣሽው እያስፈራራሽኝ ነው አይደለም ባይዘው እሷ ናት የመጣችው ሰሚኛለሽ አይደለም ምን እያልሽ ነው እኔ ነኝ ቀድሜ የመጣው ምን እያልሽ ነው እኮ ጉዳያችሁን እሱ አልፈልግም ካለስ አይደለም እኔ ላይ መዛቱ ለምን አስፈለገ እኔን ማስፈራራቱ ለምን አስፈለገ አየዛት አይደለም እየነገርኩሽ ነው እቺ በጣም እየገፋፋችኝ ነው አንቺ ምንድነው የምትቀባጥሪ እኔ ምንም የቀባጥ ምንም ማምጪ ነው ያልሰማሽም እንዴ ግዴታ ነው እንዴ ነገርኩህ እኮ አይ ምትል ከሆነ ፖሊስ ቤት ድረስ ይዤ መጥቼ የሚሆነውን ነገር እናደርጋለን አይደል ምንም አታመጭም እንተያያለን እሱ ኧረ እባክሽ ነው ፉከራሽን ታስፈራራኛለች በፎከረ ነው አንድ ሰው አንቺ ጋር መሆን ካልፈለገ አስገድደሽ ነው የምታደርጊው ኧረ ተዋት እኔ ሲጀመር ስሚኝ ሁሉንም ነገር ሲጀመር ነገሮች አሁን በጣም ገብተውኛል ሆን ብለሽ ሲጀመር እነሱን ለማጣላት ነው የፈለግሽው እሱን መጨረሻው የጠራሽኝ ወይ አይሻልም ለምንድነው ያያይሽ ታለኳለሽ ስሚ ነገርኩህ እኔ ለራሴና ለልጄ ይሄንን ሁሉ መስዋዕትነት እየከፈልኩ ያለው በጣም ያናድድችኝ ነው ቢወቃለም ደግሞ ከዚህ በላይ ባናወራ ደስ ይለኛል መልሽልኛ ለዚህ ነው የጠራሽኝ ልታስፈራሪ ከእናንተ ህይወት እንደወጣ እዩም እንደምትፈልጊው የሚፈልገውን ነገር እኮ ተናገረ እኔ ስለወጣው እሱ የሚንከባከብሽ መስልሻል እኔ ከነሱ አትበቃ እሱ ነው የምፈልገው ስሚ እና ሃይሚን ለምን ምንድነው የምትያት ሃይሚንሽ ከዚህ በላይ እንድናገር አታድርጊኝ አትገፋፉኝ ከዚህ በላይ እንዳደርግ አትገፋፉኝ ነው እያስፈራራሽ አጠገቡ ላይሽም ላገኝሽም አልፈልግም አለቀ እየዛትኩ አይደለም እያስጠነቀቅሽ ነው እየተናገርኩሽ ነው አንቺ ምንድነው ከበታተሪው የምሯንም ታወራው ኧረ ዝም በያት እያስፈራራችኝ ነው እኔ ደግሞ ትልቅ ነገር መጠበቅ እንጂ ልዝትብኝ ነው እንዴ ጠራችኝ የምር ግን ጤነኛ አትመስለኝም ጤነኛ ብትሆን እንደዚህ ዝም ብሎ ያለምንም ፍላጎት ያለምንም እንትን ምንም ጠይቂው ዓላማው ምንድነው ብለሽ አዎ አንተ ነው እኔ ምን አውቃለሁ ምን እኔ አይታየም እና ነው እሱ ዓላማ እኔ የምጠይቂ እናንተ ደግሞ ልትጣሉ ነው ምን ቦስ በቃ ትላንትና ጋሽዬን ጠራሁት ሃይሚን እኔ በእውነት ጋሽዬን ጠርቼ ያወራሁሽ በጣም በቃ ተስፋ ቆርጬ ነው በሁሉም ነገር ገብቶሻል ብቻዬን መታገል እችል ነበር እንዴት እኔን ጠርተው እኔን አስጠርታ እንዴት ነው ከኛ ህይወት ውጪ ብላ ምዝትብኝ እና እኔ ብሩክ ነኝ ይሄን ሁሉ ማን ይሰጣት እኔ ብሩክ ነኝ ይሰጣት ማን ነው ምን ላደርጋት ልግደላት ገና ለገና ሆዴ ውስጥ ልጅ አለ ብላ ነው እሺ እንደዚህ እየፎከረች ያለችው እና ልግደላት ወይ ምንድነው አሁን ልትጣሉ ነው ምን ያመጣል ከኔ ጋር እኔ ከእናንተ የምፈልገው ሁላችንም እዚህ ቡታጅራ በቆየታችን እሷ ጋር ረብሻ ነው ጠቅለን እንሂድ እኔ አልሄድም ምንም አይመጣም በቃ ትልቁ ነገር ሃይሚን ማጣት አይደለ አልሄድም እሷ ደግሞ ከኔ ጋር መቀጠል ካልፈለገች በቃ እኔም ደግሞ አልሄድም ምክንያቱም ቤተሰቦቼ ቤት ብሆን ይሻለኛል እዛ ሂጄ እሱ ባለበት እዛ ቤት ውስጥ ነው ኧረ እባካችሁን የፉክክር እንትን አደረጋችሁት ሃይሚን ትሰሚኛለች የዛተችው እሷ ናት እኔ ብሩክ አይደለሁኝ ገብቶሻል አይደል እኔም የራሴ ብዙ የቤት ስራ ብዙ ጭንቀት አለ ሆዴ ውስጥ ልጅ አለ ብላ ያንተ ልጅ ነው ማለት እየዛተች ነው ያንተ ልጅ ነው ለምንድን ነው የምትይ ምን ታውቂያለሽ አንቺ እኔ አላውቅም ለምንድን ነው እኔ መረዳት ያጋጥመኝ የምር የተረዳሁትን ነገር ልንገርሽ ሁለታችሁን ለማለያየት ሆን ብላ የሆነ ታዲያ ቆይዛ ይመጣ ስንቴ ልንገራት ቦስ በቃ ስንቴ ልንገራት አበዛችሁ ልጁ ያንተ እንዳልሆነ እርግጠኛ ነኝ በቃ አስከፍላታለሁ እንደዛ ከሆነሽ አሳልፈናል የማይረሱ የደስታ ጊዜ አዲስ ሆነብኝ ወዶ መለየት ክፉ ትካዜ አሳልፈናል የማይረሱ የደስታ ጊዜ አዲስ ሆነብኝ ወዶ መለየት ክፉ ትካዜ ኦኬ ምን አይነት ጣጣ ውስጥ ነው የገባሁት አንተ ለመረጋጋት ሞክር ምንድነው የምረጋጋው እኔ ምንም በማይም ብሩኬ አውናታ ከጊዜ በኋላ ይወጣላ ሊደፉኝ ነው እንድሞትላችሁ ነው ታጋሽ እሺ ሃይሚ ጋር እንሂድ ሃይሚን እንትን እንበላ እኔ ምንም ከሷ ጋር ቢሄድም ጭቅጭቅ ነው በዛም እኔ ሰልችቶኛል እባክህ ተወኝ ራሴ ቤት ይሻለኛል
ሌላ እነዚህ ድጋሚ ነው አልፈልግም። በቃ ቦስ እኔ አሁን ምንም ባስረዳችሁ ምንም አይገባችሁ። ብሩክ እንደዛ እኮ አይደለም። አንተ ማድረግ ያለብህ ምን እንደሆነ ታውቃለህ? ስንጓዝ በፍቅር ተያይዘን ነበር እጅ ለእጅ የጀመርነው መንገድ መጨረሻው ለየግሉ ነው እንጂ አንድ ነገር አለ የጋረደን ሐቁን ያሳተን በመዋደድ ፈንታ ያራራቀን ልዩነት ፈጥረን አልቻልንም ምንም ልንተያይ አንድ ቤት ሆነን ግድ የለም ያለነው